የተባለበት ምስጢር ወልድ እግዚእነ ኢየሱስ ክርስቶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጳውሎስ እንደነገረ የዘመኑ ፍጻሜ በደረሰ ሰዓት እግዚአብሔር ከሕግ በታች የወለደውን ልጁን ወደዚህ ዓለም ላከው እንዳለ ሰውና መላእክት በአንድነት የዘመሩበት ያመሰገኑበት ዕለት ስለሆነ ጌታችን በቤተልሔም በከብቶች ግርግም ተወልዶ የታየበት ዕለት ዘመን ስለሆነ አስተርእዮ ብለው ይጠሩታል። ይህም መታየት መገለጥ ማለት ነው። ከዛ ባሻገር በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ አንድ ታሪክ እናገኛለን። ይህን ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማዳን ከሰማይ ወርዶ ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በአጭር ቁመትና በጠባብ ደረት ተወስኖ በዚህ ምድር ላይ ተገኝቶ እንደ ሕፃናት አድጎ በ30 ዘመኑ ተጠምቆ ሐዋርያትን ከተለያየ ግብር መርጦ አስተምሮ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን ደግሞ በትምህርት እየፈወሰ እርሱ የበጎቹ እረኛ ሆኖ ስለ እረኞቹ ስለ በጎቹ ራሱን አሳልፎ ሰጥቶ ስለኛ በቀራንዮ አደባባይ በጎልጎታ ተሰቀለ። በዚህ ሰዓት በስቅለቱ እረኛው ይያዛል፣ በጎቹ ደግሞ ይበተናሉ ተብሎ ተጽፎ ነበርና በነቢያት ቃል እረኛው ኢየሱስ ክርስቶስ ሲያዝ ስለማን ሲል? ስለኛ ሲል ሲያዝ፣ ስለኛ ሲል ሲገረፍ፣ ስለኛ ሲል ሲደበደብ፣ አይሁዶች መከራ ሲያጸኑበት ይሄንን ድንቅ አምላክ የድንግል ማርያም ልጅን አማኑኤል ብዙ መከራ ሲያጸኑበት እስከ መስቀል ድረስ አብሮ የተጓዘ ሁለት ሰውን ብቻ እናገኛለን። የመጀመሪያው ከቅዱሳን ሐዋርያት መካከል ቅዱስ ዮሐንስ ነው። ሌላው ደግሞ ወልዳ ያስገኘችው ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ናት። ስለ እግዚአብሔር ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማዳን ሥራ ስንናገር ድንግል ማርያምን አንለያትም። ለምን? ወልዳ ያስገኘች እርሷ ናትና። ጌታችን መድኃኒታችን ኢየሱስ ክርስቶስ ሄሮድስ ሊገለው በፈለገ ሰዓት ከበረሃ በረሃ የተሰደደችው በጀርባዋ አዝላ ከምድረ እስራኤል ወደ ግብፅ የወረደችው እርሷ ስለሆነች አንለያትም። ከግብፅም ከተመለሱ በኋላ በማስተማር ጊዜ አብራው ነበረች። በመጨረሻም በተሰቀለ ሰዓት ከእግረ መስቀሉ ሆና ልጄ ወዳጄ እያለች ምትማጸነው ቅድስተ ቅዱሳን ድንግል ማርያም ስለነበረች ወንጌልን ስንናገር ድንግል ማርያምን አንለያት ነው። ለምን? ድንግል ማርያምን ኢየሱስ ክርስቶስ በእናትነት ስለሰጠን። ክብር ለመድኃኒዓለም ይሁን ወገኖች። በመስቀል ላይ ነአምከ አለ፣ እነሆ እናትሽ ብሎ ኢየሱስ ክርስቶስ ተናገረ። እነሆ እናትሽ ዓለምን ለማዳን ይኸው በመስቀል ላይ ተሰቅያለሁ ብሎ በሚናገር ሰዓት ለዮሐንስ ደግሞ እነኋት እናትህ ብሎ ተሰጠው። ማንን? ድንግል ማርያምን። ድንግል ማርያምን በእናትነት የወሰዳት ፊት አውራሪ ሆኖ ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ከዛ ሰዓት ጀምሮ ድንግል ማርያምን ወደ ቤቱ ይዟት ሄደ ይላል። በዮሐንስ አማካኝነት ለኛ ድንግል ማርያም በእናትነት ተሰጥታለች። ድንግል ማርያም ለዮሐንስ ተሰጠችው ያለ ምክንያት ይመስላችኋል ወገኖች? አይደለም። መጽሐፍ ቅዱሳዊ ምክንያት ልንገራችሁ። በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ እንደሚል ቃል አለ። አንዲት ሴት እየሰገደችና እየማለደች ወደ ኢየሱስ ክርስቶስ ዘንድ ቀርባ ጌታ ሆይ አንዱ ልጄን በቀኝህ አንዱ ልጄን ደግሞ በግራ አቆማቸው ብላ ተማጸነች፣ ለመነች፣ ማለደች ይላል። እቺ ሴትዮ የዮሐንስና የያዕቆብ እናት እርሷ ናት። ኢየሱስ ክርስቶስ
የሚነግሰው በኢየሩሳሌም በቤተ መንግሥቱ ውስጥ መስሏት ልጇን አንዱን ጠቅላይ ሚኒስቴር አንዱን ደግሞ የውጭ ጉዳይ ሚኒስቴር አድርገሽ ሹምልኝ ነው ያለችው። ምድራዊ ንጉሥ መስሏት የእኛ ጌታ የእስራኤል ቅዱስ የቤተልሔም ሕፃን የድንግል ፍሬ አማኑኤል ምድራዊ ንጉሥ መስሏት አንዱን ልጄን በቀኝ አንዱን ልጄን በግራ አለች። እርሱ ደግሞ ምን አለ? የምትለምኑትን አታውቁም። እንዴት ለልጅሽ ሞት ትለምኛለሽ? የኔ ዙፋን የኔ ቤተ መንግሥት መስቀል ነው። እኔ በተሰቀልኩ ሰዓት በግራና በቀኝ የሚሰቀሉት ቀድሞ የተጻፈላቸው ናቸው። እንዴት ለልጆችሽ ሞት ትመኛለሽ ትለምኛለሽ? ኢየሱስ ክርስቶስ የእኛን ድክመት ያውቃል አያውቅም? ወገኖች ያውቃል አያውቅም? አዎ የዮሐንስ እናት ድክመትን አወቀና በተሰቀለ ሰዓት ለዮሐንስ ድንግል ማርያምን ሕይወትን የምትለምን እናት ድንግል ማርያምን ሰጠ። ዮሐንስን በሥጋ የወለደች እናት ሞት ለምናለች። እሷ አታስፈልግም። የኔ እናት ድንግል ማርያም ሕይወት የምትለምን የሕይወት እናት ናትና እርሷን ይዘሃት ሂድ አለ። ክብር ለመድኃኔዓለም ይሁን። ስለዚህ ድንግል ማርያም ታስፈልገናለች። ትሰጠን ብለን አቤቱታ አቅርበን የተሰጠችን እናት ሳይሆን ታስፈልጋቸዋለች። እንካችሁ ብሎ የሰጠን ራስ ባለቤቱ መድኃኔዓለም ነው። ወገኖች አረ የምን አምላክ አመስግኑ። ድንግል ማርያም በዮሐንስ ቤት 15 ዓመት ቆየች። ድንግል ማርያም አባቷ ቅዱስ ኢያቄምና እናቷ ቅድስት ሐና ናት። ሰው ናት፣ መሞት አለባት። ነገር ግን ኢየሱስን ወልዳለች። ነገር ግን ጌታን ወልዳለች። የመሞቷ ሰዓት ደረሰ። ከመትንሣኤ ወልዳ ያልኳችሁ ያለ ምክንያት አይደለም፣ እንደ ልጇ ትንሣኤ። ከዚያ በኋላ ልጇ ወዳጇ ኢየሱስ ክርስቶስ ድንግል ማርያምን እናቴ ሆይ አላት። በሞት ሊጠራት ወደ ሰማየ ሰማያት አወጣት። በኃጢአታቸውና በበደላቸው ምክንያት ሰዎች በሲኦል ውስጥ ሲሰቃዩ፣ ሲያለቅሱ፣ ሲጮሁ፣ በጨለማ ሲኖሩ አየች። ልጄ ወዳጄ ሆይ እነዚህ ሰዎች ምን ሰርተው ነው? ኃጢአት ሰርተው በድለው የእግዚአብሔር ሕግና ትእዛዝን ጥሰው ነው እዚህ የሚቃጠሉት። ታዲያ እኔ ብሞትላቸው ከዚህ ወጣሉ ስትል አዎ እቺን እናት ናት የተሰጠች ነው። ስለኛ የምትሞት እናት ናት የተሰጠች። ስለኛ ሞታ ለኛ ሕይወት የምትሰጥ እናት ናት የተሰጠች። እቺን እናት እልል ማለት እንደ ዳዊት ዘለን እንኳን እናመሰግናለን። በዚህ ምክንያት ኢየሱስ ክርስቶስ ድንግል ማርያምን ሞተች ይላል። አረፈች። ጥር 21 ቀን ድንግል ማርያም አረፈች። ሐዋርያት የድንግል ማርያምን ሊቀብሯት ይዘው ሲሄዱ አይሁዶች ምን አሉ? እነዚህ ሰዎች ቀድሞ ልጇ ኢየሱስ ክርስቶስ ሞተ፣ ከዛ በኋላ መቃብርን ሳይከፍት ተነሳ ብለው እየሰበኩ ይኸው እያደናበሩን ነው። አሁንም ደግሞ እቺ ሞታ እናቱ እሷም ደግሞ ተነሳች ይላሉ አሉና ፓፓንያ የሚባል አንድ ጎበዝ ሰው መጥቶ የድንግል ማርያምን የያዙትን አስክሬኑን ምን እንዲያደርጉ እንዲጥል አዘዙት ይላል ሰንጆ። ነገር ግን ያ ሰው በቀረበ ሰዓት ድንግል ማርያምን የያዙትን ሐዋርያትን ሊያጠቃ ባሰበ ሰዓት ቅዱስ ገብርኤል ከሰማይ መጥቶ የዚያን ኃጢአተኛ ሰው ምን አደረገ? እጁን በሰይፍ ቆረጠው። ድንግል ማርያም ግን ለዛ ኃጢአተኛ ማልደች መልሷለች። ቅዱስ ጴጥሮስ የተቆረጠውን እጁን መልሷለች። ከቅዱስ ጴጥሮስ ጋር ማን ነበረ? ጌታ ኢየሱስ ነበረ። ጌታ ኢየሱስ ክርስቶስ እኛን ለማዳን ሊሰቀል አይሁዶች በያዙ ሰዓት ጴጥሮስ ሰይፉን አወጣና የማልኮስ ጆሮን ቆረጠ። ሰይፍን የሚያነሱ በሰይፍ ይጠፋሉ አለና ጆሮውን አንስቶ ተከለው ይላል አይደል መጽሐፍ ቅዱስ። ታዲያ ድንግል ማርያምንም መከራ በእሷ ላይ ችግር ሊያጠኑ የመጡትን ያንን ኃጢአተኛ ሰው ድንግል ማርያም ማልዳ ቅዱስ ጴጥሮስ እጁን መትከል ለእግዚአብሔር የሚሳነው ነገር አለ? ወገኖች? በዚህ ሰዓት
እግዚአብሔር ምን አደረገ? መልአኩን ልኮና ቅዱስ ዮሐንስን ይዞ ወደ ገነት ወደ ጽዮን ዛፍ ስር ድንግል ማርያምና ዮሐንስን ነጥቆ ድንግል ማርያምን እዛ አሳረፈ። ሞት በጥር አያችሁ ወገኖች። በነሐሴ ደግሞ ምን ሆነ? መቃብር በጥር አረፈች። መቃብሯ ነሐሴ ነው። እስከዛ የት ነበረች? ከጥር ጀምሮ እስከ ነሐሴ ብንል በገነት በጽዮን ዛፍ ስር ነው። በዚህ ሰዓት ሐዋርያት አዝነው አልቅሰው ሐዋርያው ቅዱስ ቶማስ ከነሱ ጋር አልነበረም። ድንግል ማርያም ወደ ሰማይ በምትወጣ ሰዓት ሐዋርያው ቅዱስ ቶማስ ነው ያየው። ቀድሞም እኔ የልጅሽን ትንሣኤ ሳላይ ብሎ ሲያዝን ተው አንተ የመጀመሪያ ሰው አለችው። ቅዱስ ቶማስ ያየውን ለሐዋርያት ነገራቸው። ታሪኩ ሰፊ ስለሆነ ነው ማሳጠረው። ሐዋርያትን ጾም ጸሎት ያዙ። ጌታችን ኢየሱስ ክርስቶስ የድንግል ማርያምን ከላይ ከገነት አምጥቶ ሰጣቸው። እርሱ ቀድሶ ቅዱስ ጴጥሮስን ካህን አድርጎ እሱ ሥራዬ ካህን ሆኖ ሊቀ ዲያቆን እስጢፋኖስን ዲያቆን አድርጎ ቀድሶ ለሐዋርያት አቁርቧቸው። ድንግል ማርያም እንደ ልጇ ከበትንሣኤ ወልዳ እንዳለው እንደ ልጇ የተነሳለች። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በመዝሙር 131 ቁጥር 8 ላይ እንዲህ ይላል፣ ተንሥኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ ይላል። አቤቱ ወደ ዕረፍት ተነስ፣ አንተና የመቅደስ ታቦት። አቤቱ ወደ ዕረፍት ተነስ። እኛ ይህንን የድንግል ማርያም ታሪክ ስንናገር፣ ስለ ድንግል ማርያም ስንሰብክ፣ ድንግል ማርያም ሞታለች ግን ተነሳለች ብለን ስንናገር የማይዋጥላቸው የማይሰሙ ወይም ተረት ነው ብለው ሊናገሩ የሚፈቅዱ ቢኖሩም መጽሐፍ ቅዱስን ይዘን እውነቱን እንናገራለን። በመዝሙር 131 ቁጥር 8 ላይ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ብሏል። ቅዱስ ዳዊት ይህንን በመንፈስ ቅዱስ መነጽርነት ስለ ድንግል ማርያም የተናገረው ትንቢት ነው። ዳዊት በዚያ ዘመን አልነበረም። ነገር ግን እግዚአብሔር ለነቢያቱ አስቀድሞ የሚሆነውን ነገር አስቀድሞ የሚፈጸመውን ነገር ገልጦ ይነግራቸዋልና ወደፊት የሚሆነውን መጽሐፉን ያለፈውን ደግሞ ኃላፊያቱን ይገልጥላቸዋልና ሀብተ ትንቢት ከተሰጣቸው አንዱ ቅዱስ ዳዊት ስለሆነ ቅዱስ ዳዊት አቤቱ ብሎ ጠራ። አቤቱ ያለው እግዚአብሔርን ነው። አቤቱ ያለው ኢየሱስ ክርስቶስን ነው። ሐዋርያት እሱ ራሱ በቃሉ ሰዎች አቤቱ አቤቱ ይሉኛል፣ ሰዎች ጌታ ጌታ ሆይ ይሉኛል፣ ነገር ግን በጠባቡ በር የሚሄድ ብቻ ነው፣ በዚያች በቀጭኗ መንገድ የሚሄድ ብቻ ነው መንግሥተ ሰማያትን ይወርሳል ብሎ እንደተናገረ አቤቱ ያለው ለኢየሱስ ክርስቶስ ነው። አቤቱ ወደ ዕረፍት ተነስ። ዕረፍት የተባለችው የቷ ናት? ዕረፍት የተባለችው መንግሥተ ሰማያት ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ እኛስ ያመንን ወደ ዕረፍቱ እንገባለን ብሏል። ለምዕመናን ዕረፍት የሚሰጣቸው አቤቱ አለ ማንን? እግዚአብሔርን። ወደ ተነስ ወደ ዕረፍት፣ ምዕመናንን ወደምታሳርፍበት ወደ ገነት ወደ መንግሥተ ሰማያት ተነስ። አንተና የመቅደስ ታቦት። አንተ ተብሎ የተጠራው ኢየሱስ ክርስቶስ ነው። የመቅደስ ታቦት መቅደስ ተብላ የተጠራችው ድንግል ማርያም ናት። ይሄ ቤተ መቅደስ አለ። በመቅደሱ ውስጥ ደግሞ ማን አለ? ታቦት አለ። አስተውሉ ወገኖች። መቅደስ ድንግል ማርያም ከተባለች ታቦት ደግሞ ኢየሱስ ክርስቶስ ነው። በመቅደስ ውስጥ መቅደስ ድንግል ማርያም፣ ታቦት የተባለው ኢየሱስ ክርስቶስ ነው። ከእርሷ ተገኝቷልና አንተና የመቅደስ ታቦት ድንግል ማርያምን አንሳት። እርሱ ኢየሱስ ክርስቶስ ስልጣኑ በእጁ ስለሆነ እናቱ ድንግል ማርያምን አልተዋትም። የዛሬዋን ዕለት ስናስብ ድንግል ማርያም ያረፈችበት ዕለት ጥር 21
ሞትሰ ለነዋቲ ይደሉ ሞት የሚሞት ሰው ሞት ይገባል። ሞታ ለማርያም የማርያም ሞት ግን እጅግ ያሳዝናል። እኛ ኃጢአት ሰርተን በድለን አመንዝረን በእግዚአብሔር ፊት ቅድስና የሌለን እግዚአብሔር ከሰማይ ወደ ምድር ተመለከተ፣ አሸተተ፣ እንዳንቺ ያለውን አላገኝም ብሎ ሊቁ በቅዳሴ ማርያም ላይ እንደተናገረ ቅዱስ ዳዊትም ተናገረ። እግዚአብሔር ወደ ምድርን በጎበኘ ሰዓት ሁሉ ረከሷል፣ ሁሉ አመፁ፣ ሁሉ ኃጢአተኛ ሆኑ። ነገር ግን እግዚአብሔር አንድ ዘር አገኘ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ የሰራዊት ጌታ እግዚአብሔር ይላል ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ገሞራም በሆኑ። ዘር የተባለችው ድንግል ማርያም ናት። ሰዶምና ገሞራ በኃጢአታቸውና በበደላቸው ምክንያት ከሰማይ የእሳት ዲን ዘንቦ እንዳጠፋቸው እኛ በኃጢአታችንና በበደላችን ምክንያት እንዳንጠፋ ዘር የተባለችውን ድንግል ማርያም አኑሮልናል። ክብር ለእግዚአብሔር ይሁን። የድንግል ማርያም ሞት ይለያል። እኛን ኢየሱስ ክርስቶስ ለማዳን እንደሞተ ሁሉ ኃጢአተኞች ከሚሞቱ እኔ ልሙት ብላ ዛሬ ያረፈችበት ቀን ነው። ክብር ለድንግል ማርያም ወገኖች፣ ክብር ለድንግል ማርያም ይሁን። ክብር ለድንግል ማርያም ይታያሳ። ክብር ለእናታችን ይሁን። ክብር ለድንግል ማርያም ይሁን። ሚስጥሩ ሰፊ ነው። ሊቃውንቱ ያመሳጥሩታል። እኔ በጭልፋ እንደማንሳት ነው የወሰድኩት። ስለዚህ ድንግል ማርያም እረፍቷን ዛሬ እናስባለን። ትንሣኤዋን ደግሞ ነሐሴ 16 እናስባለን። ኪዳነ ምሕረት ብለን ስናከብር የድንግል ማርያም ትንሣኤዋን ነሐሴ 16 እናስባለን። ፀሐይ ላይ ናችሁ። በእውነት እግዚአብሔር ስለባረከን እናቱን ድንግል ማርያምን በአማላጅነት ስለሰጠን በድንግል ማርያም ምልጃና ጸሎት ልጆቹ ስላደረገን ይህንን አምላክ በእውነት ወገኖቼ ምን እንዳመሰግን እግዚአብሔር በሀገራችን ላይ እሳት በዘነበ ሰዓት እኛን ግን ከልሎን በሕይወት አቆይቶን በጥምቀታችን ሳይሆን በዚች በተሰጠችን እና ጉድጓድ ሲቆፈርልን ጉድጓዱን እያሻገረች እያወጣችን ሞት ሲጠቀስልን በሕይወት ያቆየችን ድንግል ማርያም ናት። ወደዳችሁም ጠላችሁም ሕይወታችን በድንግል ማርያም ኃይል ነው ያለው፣ በእሷ አማላጅነት ነው ያለው። እችን እናት እናከብራለን። አንቺ ያለ ሊቁ ከኪሩቤልና ከሱራፌል የሚበልጥ የመወደድ ግርማ ነሽ ቅዱስ ኤፍሬም በውዳሴ ማርያም። ስለዚህ እችን እናት ስንጠራ ሕይወታችን ሐሴት ያደርጋል። እኛ ለድንግል ማርያም አካላችን፣ ስጋችንን፣ ሕይወታችንን እንሰጣለን። ክብር ለድንግል ማርያም ይሁን። ቃል ገብተው የሰጡትን ሰዎች ያዝደኝ። እግዚአብሔር ስሙ የተመሰገነ ይሁን። መክሮናል፣ አስተምሮናል። የዛሬ ዓመት እዚህ ይላችኋል እዚህ ቦታ ላይ ቆመን ኮሮናም በሀገራችን በጣም አስቸግሮ ነበር። በእርግጥ አሁንም አልጠፋም። አሁን ደግሞ እግዚአብሔር አስታክሶልን ይህንን በሽታ ጉንፋን አደረገው። በጉንፋን ያልተያዛለ እንደ ኮሮና ነው። እነዚህ ሳይንቲስቶቹ ይናገራሉ። ይሄ በሽታ 2 ዓመት ምናምን ሲቆይ ቫይረስ ነው። ቫይረስ ደግሞ አይድንም። ስለዚህ እንደ ጉንፋን አደረገ። ይህንን ያደረገ እግዚአብሔር ነው ወገኖች፣ እግዚአብሔርን አመስግኑ። ምዕራባውያን አሜሪካን፣ አውሮፓን ኢትዮጵያ ውስጥ 50 ሚሊዮን ሰው በኮሮና ይሞታል አለ። እግዚአብሔር ያንን ሞት ወደ አውሮፓ ወስዶ እነሱን አጠፋቸው ወገኖች። እኛ ቴክኖሎጂ የለንም፣ ምንም የለንም። እኛ ላይ ሲያሟርቱ እግዚአብሔር ግን አቆይቶናል። አሁንም ያቆየናል። ክብር ለእግዚአብሔር ይሁን።